እኛንም ሊገል ሊያጠቃን ይችላል ፍርሃት አለ። ይሄንን እናንተ ኢየሱስ ብላችሁ የምታምኑትን አምኜ ሊሙት ኢየሱስ የምትባለው አንተ በእውነት አምላክ ከሆንክ እና አንተን እፈልጋለሁ። ከዚህ ፋዘርን ከመሬት አነሳውና ጣራ ድርሶ ጣለው ላይ ማለት ሲመጣ ፋዘር ፈታ ብሎ በቃ ማጎስ ምናምን ጨምሮበት ተቀምጦ እንደዚህ ትራንት ላይ ስራት ይጨም። ኢየሱስ ግን እውነተኛ አዳኝ እውነተኛ ፈቺ ነው። እያንዳንዱ ሰው የራሱ ኃላፊነት አለ። እያንዳንዱ ሰው ለምሳሌ ኢቭን አንተ ልክ እኛ ቤት አምልኮን ልክ ሲጀምር አንደኛ ስም ይቀየር። አሁን አንተ በመጣው በአንተ ስም አይደለም፣ በቤተሰብ በሰየመልህ ወይም በመታወቂያ ስም አይደለም እዚህ አምልኮ ቤት ውስጥ ስም የሚጠራ። እኔ ለምሳሌ የራሴ ስም አለ፣ ወንድሞቼ የራሳቸው ስም አለ፣ ፋዘር የራሱ ማዘር፣ በቃ ማንንም የምታመጣው እቃ የራሱ የኔ ስም የራሱ ነው። የራሱ ማለት ስም ሰይጣኑ ያወጣው ስም የራሱ እና ምን ለማለት እንደፈለገ አላውቅም። ራሱ ነው። ለምሳሌ የታላቅ ወንድም ስም ድሎት ነው። የታናሽ ወንድም ስም ጉጆ ነው። ሲስተሮችም ሁሉ ስም አላቸው። የኔ ድርሻ እንግዲህ እንጨት ከመልቀም ጀምሮ ቡናም ከመልቀም ጀምሮ ከማጣራት ጀምሮ ከዛ ደግሞ ቡና ማፍላት ከዛ እዛ ላይ ደግሞ ቡናውን ራሱ የማቅረብ እንትኑ ማለት ቡና ሲታቀርብ ራሱ ዝም ብሎ አይቀርብም። ለምሳሌ አምልኮ አዳራሹ ዛባ ከየሳ የሚባለው ራሱ እንትን አለ፣ 2 በር ዛባ ከየሳ የሚባለው ማለት ነው። እና በዛኛው ያኛው በር ትንሽ ጠበብ ይላል። በዛ ጠበብ በሚለው በዛ በር የሚገቡት እግዚአብሔር ያለባቸው እንግዲህ ቅድም መንፈሱ ያለባቸው እግዚአብሔር ስል እንግዲህ ከእግዚአብሔር ጋር እንዳለ ከባድ ነው ካሉና መንፈሱ ያለባቸው ሰዎች ነው በዛ በጠባቡ በር የሚገቡት። 2 በር ነው። አንደኛው ጠበብ ይላል። ጠበብ ባለው በር ከፋዘር ጋር ለምሳሌ እንደዛ ለአምልኮ ሰዎችን እንደዚህ እየጠነቀሉ ያሉ በቃ ጠንቋዩን ልክ የሚሰሩ ሰዎች በዛ በር ይገባል። ስለዚህ ለምሳሌ ቡናው ከተፈላ በኋላ እናውን ቡናውን ካፈላ በኋላ ቡናው እስኪቀዳ ድረስ ራሱ ሆነ እንትን አለ፣ የአምልኮ ስርዓት አለ። ለምሳሌ ቡናው ከመቀዳቱ በፊት ዕጣን ነው የሚታጠን። ዕጣን ሲታጠን እንግዲህ ብዙ የመናፍስት ስሞች ይጠራል፣ ዕጣኑ ለማጨስ ማለት። ከዛ ዕጣኑ ከጨሰ በኋላ ደግሞ ቁርሱ ቅድም እንግዲህ ጋይታ የሚባል እንትን አለ ብያለሁና ጋይታ ውስጥ ቁርስ አለ። ቁርሱን ፋዘር እንዲየነካካ አሁንም ብዙ መናፍስቶችን ስም ይጠራል። እንግዲህ ብዙ መናፍስቶችን ስም ምንድነው? ለምሳሌ ከሩቅ ድሮ የሞቱ ሰዎች ሲያመልኩ የነበራቸው ልክ እኛ ቤት ሌሊሶ በንቆሳሶ እንደሚባሉ ስም ያላቸው መናፍስቶች ልክ እንደዛ አይነት ስም ያላቸው ድሮ የሞቱ ሰዎች አሁንም የሆነ ቦታ እያመለኩ ያሉ ሰዎች የሰዎች ስም እየተጠራ በሰዎች ላይ የሚሰራው ደግሞ መናፍስትም ስሙ እየተጠራ ቡናው እንደዚህ እየተነካካ እንትን ይደረጋል ማለት ቁርሱ እየተነካካ እንደዛ ይላል። ከዛ ልክ ይሄ ቁርሱ እንትን ሲል እዛ አምልኮ አዳራሹ ሳለ ሰው ሁሉ ይቆማል። ባይስ ቆሞ ነው እንዲህ ይቆማል። ልክ ቁርሱ እንዲህ እየተነካካ የመናፍስቶች ስም ሲጠራ ይቆማል። ከዛ ቢያንስ 5-6 ደቂቃ ወይም ከ5 ደቂቃ አንስ ያ ተጠርቶ እስኪያልቅ ድረስ ማለት ከዛ ይጠራል። ከዛ ያንን ሲጨርስ ከዛ ሁሉ ሰው መሬቱን ሲሞ ቁጭ። ከዛ በኋላ ያ ቁርስ ይሰጣል። ያ ቁርስ ደግሞ እንግዲህ ቁርሱን የቆላውት እኔ ነኝ። እንግዲህ ቡናውን ሻዩ ማለት ቡናውን ቆላው ቁርሱንም እንትን ማደርገው እኔ ነኝ። ስለዚህ ቁርሱ ከዛ ሰዎች ሲቀመጡ ከዛ ቁርሱ ያ ይሰጣል፣ ሰዎች ይበላሉ። ከዛ ቡናውን ቀዳለው ማለት ነው። ከዛ ቡናው ሲቀዳ የተወሰነ ከቡናው ወሰደና በዛኛው በር እንግዲህ ያኛው ጠባቡን በር ብያለሁና ያ ጠባቡ በር እንትን ይባላል፣ አውላ ካራ ይባላል። አውላ ካራ እንግዲህ አውላ ቅድም እንደሆነ ነግራለሁና አውላ ካራ በዛ በአውላ ካራው በኩል ቡናው እንትን ይሆናል፣ የተወሰነ ቡና ይደፋል ማለት ነው። እንግዲህ ለመናፍስቱ እንደ መስዋዕት እንደማድረግ። ከዛ ለምሳሌ ጠላውም ለምሳሌ አለ፣ ጠላው የሚቀመጥበት ዳላ ይባላል። ጠላ የሚቀመጥበት ዳላ። ከዛ ያ ዳላ ከዳላ ደግሞ ጠላው ወሰድና ጠላውም እንደዚህ ይደፋል። ጠላ ለምሳሌ የሚያመጡ ሰዎች ካሉ ማለት ነው ያመጡ ሆነ የዛን
ከዛ ዳቦም ካለ ዳቦ ይቆረሳል። እንደዚህ ተደርጎ ነው ዳቦ የሚባለው። እና የኔ ኃላፊነት እዛ ላይ ምንድነው እንትን ነፋለሁ፣ ቅድም እንዳልኩ ዋሽንት ነፋለሁ፣ ቡና አፈላለሁ። ቡናው እንግዲህ በተለይ ሌሊት ለምሳሌ 6 ሰዓት ምናምን ሊታፈላ ትችላል። የመጀመሪያው እስከ 2 ሰዓት ከተጠጣ ከዛ ሁለተኛው ለምሳሌ አንዱ የመጀመሪያው መናፍስት መጥቶ እስከ 4 ሰዓት ካለፈ ከዛ እስከ 6 ሰዓት ምናምን ሊታፈላ ትችላል። ከዛ እስከ 6 ሰዓት ሲታፈላ እንዳጋጣሚ ቀን ደክሞ ይሆናል፣ እንቅልፍ ምናምን ይመጣል ሌሊት ምናምን። ከዛ አስቸጋሪ ነው ባይዙ እንቅልፍ ራሱ ለምሳሌ መጥቶ እንዳጋጣሚ አየር ካመለጠ አየር ስል ከፈሳ እና ፈስ ለምሳሌ ካመለጠ ይቀጣል። አረቄ ጠርሙስ ነው የምትቀጣው። አረቄ ጠርሙስ እንግዲህ አንድ ጠርሙስ ወደ 24 ሲግል ምናምን ነው በጊዜው። በእርግጥ ያው እንደ ኑሮው ነውና አንድ ከፈሳ አንድ አረቄ ጠርሙስ ትቀጣለህ። በቃ ትቀጣለህ። ማንም ይሁን በቃ አምልኮ የሌሊት ስለሆነ የማታ ስለሆነ እንቅልፍ ይዞት ከዛ እንዳጋጣሚ ተኝቶ እንትን ካለ እንዲህ ካመለጠ ይቀጣል። አንድ ከፈሳ አንድ ጠርሙስ፣ 2 ከፈሳ 2፣ 7 ትቀጣለህ። 7 ጠርሙስ ማለት ነው። እና ይሄኛ ሁሉ እንትን አለ። ለዚህ ምንድነው ሌሊት ቡናውን ሳፈላ ቁርሱን ሳደርስ ከዛ ደግሞ እንደዚህ ለሚቀጥለው ደግሞ ለአምልኮ ሲል አልተኛም፣ መተኛት የለም። ከዛ ደግሞ እንግዲህ አስብ እንዲህ ያፈላ እንትን የምናፈለው ደግሞ እንግዲህ በእንትን ነው፣ በእንጨት ነው። ኢብን እንኳን በከሰል ሳይሆን በእንጨት በማገዶ ነው። ስለዚህ አስብ አመዱ እንትን የሚለው በቃ ቡን ብለ ነው በቃ አምልከ ማታ በቃ እንትን ብለ አድረ እሁድ ስትወጣ እንቅልፉም አልተኛህም። ከዛ ከአመድ ጋር ስትታገል ነው ያደርከው። ቡን ብለ ነው በቃ ጠዋት የምትወጣ። እና የኔ ድርሻ እንግዲህ እዛ ውስጥ ይሄንን ነው እኔ የማደርገው። ከዛ ሌሎቹ አሉ እንግዲህ ቅድም እንዳልኩት ክራር የሚመታው አለ፣ ይሄ ዳቦን ምናምን እንትን ምሉ አሉ፣ የሚያመጡ የሚያደርሱ አሉ። ከዛ ይሄ ለምሳሌ ፍየል የሚታረድበት ጊዜ ላይ ለምሳሌ ጥምቀት በዓል ከሆነ ፍየሉን የሚያርዱ እነዚህ ማድናዎች ናቸው ፍየሉን የሚያርዱት እንጂ እንዲሁ ዝም ብሎ ሰው አያርድም። እንግዲህ ጌታን የተቀበልኩት እንግዲህ በ1998 ዓመተ ምህረት ነው። እንግዲህ ቤተሰቦቼ እግዚአብሔር ይመስገን ኢየሱስ ስም የተባረከ ይሁን። ሙሉ ቤተሰቦቼ በአንድ ቀን ነው ጌታን የተቀበልነው። በተለይ ካገቡ ውጪ ሌላ ቤት ካሉ እህቶቼ በቀር ቤት ያለን አንድ ቀን ነው። 7-8 ሰዎች አንድ ቀን ነው ጌታን ያገኘናቸው። እንግዲህ እንዴት ነው ጌታን ያገኘነው? እንግዲህ እግዚአብሔር ባይዘው መዳን ራሱ ተአምራት ነው። የእግዚአብሔር ተአምራት የሚገለጥበት አሰራር ነው። ወንጌል ተአምራት ነው። በሎጂክ ራሱ ማይሆን በሰው ስንት አጥር እንደዚህ ሁሉ አፍርሶ መግባት በማይቻልበት ቦታ ሁሉ ወንጌል የማዳን ስራ አለው እና ጌታ እንግዲህ በዛ በተአምራት እንዴት አገኘን? ያገኘን ሁኔታ በጣም ከባድ ነው። እንግዲህ ቅድም እንዳወራሁት የአምልኮ እውነታው ከባድ ነበረ። ስለ ኢየሱስ እንደዚሁ ሰዎች ሲሰብኩን ለመቀበል ፍቃደኛ አይደለንም። የእኛ ሎጂክ አይፈቅድም። የኢየሱስን ጌትነት የመጽሐፍ ቅዱስን የእግዚአብሔር ቃል ስለመሆኑ ለመቀበል ፍቃደኛ አይደለንም እና ለዚህ ከባድ በሆነ ቻሌንጅ ውስጥ ጌታን የተቀበልንበት መንገድ እንግዲህ በጥንቆላው አሰራር ፋዘር ካለው አካባቢ ውስጥ ሀብታም የሚባል ወይም ጥሩ ስም አለው፣ ዝና አለው። በዚህ በጥንቆላው ስራ ይፈራል። ሰው ማንም እንዲሁ ደፍሮ አይነኩንም። ምክንያቱም ከነካ ወይም የሆነ ነገር ከተደረገ እኛንም ሊገል ሊያጠቃን ይችላል የሚል ፍርሃት አለ። በዛ ደግሞ እንግዲህ ትንሽ ገጠራማ አካባቢ ስለሆነ ሀብቱም እንትን የሚለው በከብት ምናምን ብዛት እንግዲህ የጋማ ከብቶች አሉ፣ የቀንድ ከብቶች አሉ እና ቢያንስ ለሰው ርብ የተሰጡ 400፣ 500፣ 300 በላይ ናቸው። ለዚህ በዛ ቁጥር ሀብታም ይባል እና እንደዛ ነው ፋዘር። ምክንያቱም እንግዲህ ቅድም እንዳወራሁት ይሄ ሀብት የመጣው አንተ ይህንን ካደረክ እንግዲህ ቅድም እኛ በጊዜው እግዚአብሔር ብለን ነው የምንጠራውና መናፍስቱ ወይም ሰይጣኖቹ እነዚህ 7ቱም ሰይጣኖች
በጊዜው እግዚአብሔር ብለን 7 እግዚአብሔር ብለን ስለምንጠራ እና እነዚህ ጋር ለአምልኮ የሚመጡ ሰዎች ይሄንን ካደረክልኝ ይሄንን አመጣለሁ እንግዲህ በሬ አመጣለሁ ብሎ በሬ ያመጣል ፍየል አመጣለሁ ብሎ ፍየል አመጣል እንግዲህ በዛ ነው በስለት ነው የመጣው ሀብቱ ማለት እና ስንቆይ እንግዲህ ወደ 98 97 አካባቢ ላይ እነዚህ ከብቶቹ ሁሉ ማለቅ ጀመሩ። በተለይ 98 ላይ በቃ የዛሬ 20 ዓመት ማለት ነው ምንድነው የሆነው? የጋማ ከብቶችም ገደል የሚሄዱት ገደል ገብቶ ይሞታሉ። ታሰሩበት ቦታ እዛው እንትን ሆነው ይሞታሉ። ከዛ ታመው ይሞታሉ። ቢያንስ 2 ወርና 3 ወር ባልሞላ ጊዜ ውስጥ ሞተው አለቁ። ይሄ እንግዲህ እግዚአብሔር እኛ እንድንድን የተጠቀመው ምክንያት ነው ብለን እናስብ እና ሞተው ካለቁ በኋላ ሌላ ተስፋ አጣን። እንግዲህ በዛ ቅድም ብያለሁ በሱ በኩል አንድ ምንታመንበት ነው አለን የምንለው ነው ከብቶች። ስለዚህ ሞተው ሲያልቁ ፋዘር መዋረድ ጀመረ ማለት ነው። ቦታ ሰዎች ለሱ የሚሰጡት ቦታው መቀነስ ጀመረ። ስለዚህ ፋዘር በቃ እኔ እንደዚህ ከመሆን ተዋርጄ ከሚሞት ይሄንን እናንተ ኢየሱስ ብላችሁ የምታምኑትን አምኜ ሊሙት ወደሚል የመረዳት ነው። አምኜ ሊሙት ማለት እርክሼ ሊሙት። አሁን ኢየሱስ ያድናል ብሎ አይደለም ፋዘር ወደ እምነት የመጣው ማለት በቃ አምኜ መሞት ፈልጋለሁ። ከብቶች አለቁ። በዛ ላይ ደግሞ ብዙ ቤተሰብ ሁሉ እየታመመ ነው ያለው። ስም ቀነሰ። በዛ ደግሞ አምልኮ የሚደረገው አቅም እየታጣ ነው አምልኮ ለማድረግ እያንዳንዱ ለማድረግ መጀመሪያ እንግዲህ ጥሩ የሚመጣው ሀብት የሚመጣው ነገር ሁሉ እየጠፋ ነው። ስለዚህ እኔ አምኜ ልሙት ወደሚል ውሳኔ ፋዘር መጣ። በተለይ ይሄንን ውሳኔ እንዴት ነው መቼ ነው ወሰነው? 98 ወደ ጥር 10 አካባቢ እንግዲህ የጥምቀት በዓል ጊዜ በደንብ ይከበራል ብያችኋለሁና ያ በሚከበርበት ሰሞን እንግዲህ ብዙ ከብቶች ሞተዋል። ከዛ አንድ በሬ ብቻ ነው ሰው ቤት የተሰጠ አንድ በሬ አለ። ከዛ ደግሞ የጋማ ከብቶች ነበሩ። የጋማ ከብቶችም ሞተዋል። ከሩቅ ደግሞ የእርሻ መሬት አለ እና ከዛ ከእርሻ መሬት የደረሰውን ሰብል ምርት ወደ ቤት የምናመጣው በጋማ ከብቶች። ስለዚህ እነዚህ ሞተው ስላለቁ አሁን ያ አንዱ በሬ ተሽጦ አንድ ጋማ ከብት በቅሎ ተገዛ ማለት ነው። አንድ ሰው ሰፈር ላይ የሆነ ቤት ለመስራት ብሎ አንድ በቅሎ ሊሸጥ ሲፈልግ ከዛ የበቅሎ ጸባይም ስለምናውቅ ይሄንን በቅሎ እንግዛና ምርቶችን ከዛ ጭነን እናምጣ ተባለ። ከዛ ያ በቅሎ አርብ ተገዛ። ጥምቀት እንትን አልፎ ነበር፣ ሐሙስ አልፎ ነበር። ከዛ አርብ ተገዛ። ከዛ አርብ ዋለ፣ ቅዳሜ ዋለ፣ እሁድ ዋለ፣ ሰኞ ዕለት ያም በቅሎ ሞተ። ከዛ ምንም የተረፈ ነገር የለም። ከዛ ሰኞ ማታ ላይ አስታውሳለሁ ቀኑ ጥር 15 ነው። ፋዘር እንግዲህ ለምሽት አካባቢ ላይ እኔ የእናንተን አምኜ ሞታለሁ ብሎ እጁን አውጥቶ በራሱ ውጭ ወጥቶ ያወራል ማታ ላይ። ኢየሱስ የምትባለው አንተ በእውነት አምላክ ከሆንክ እኔ አንተን እፈልጋለሁ ከዚህ በኋላ እኔ ይሄንን የሚያመልከውን አላመልክም ብሎ በራሱ እንደዚህ ያወራል። ከዛ እኛ ማታ እንግዲህ ሁላችን ተተናገርን። ምክንያቱም ኢየሱስ የሚባለው እኛ ጋር በስምም አይጠራም። እኛ ጋር አሁን ቤት ገብተህ ኢየሱስ ካልክ ርኩስ ነህ አንተ ርኩስ ነህ፣ ረከሰውን ነገር አትጥራብን ምን። ለዚህ ፋዘር በራሱ አንደበት ደግሞ እንደዚህ ማለቱ ያ እኛ እንግዲህ እግዚአብሔር ነው ብለን የምናመልከው መናፍስት ይመጣና ይገለዋል ፋዘር ማታ ብለን ሁላችን ፍርሃት ውስጥ። ከዛ ያም ሆኖ ማታ አደርን። ፋዘር አልሞተም። ጠዋት ላይ እንግዲህ ሰው እንግዲህ ከብት ሁሉ እንደ ሲሞት ጠዋት ይመጣልና ይጠይቃል። እንግዲህ ያ በቅሎ ማታ ስለሞተ ሰው ማለዳ ላይ መጥቶ አቦ ይባላል። አቦ ማለት አይዞን እግዚአብሔር ይካሴ አይዞ እንደማለት ነውና እንደዚህ ለማለት ጠዋት ሰዎች ሲመጡ አማኝ ሰዎችም የመጡ እና ከዛ እነዚህ ሰዎች ሲመጡ አማኞች ጋር ፋዘር ምንድነው የሚለው እንግዲህ እኔ ከዚህ በኋላ በላይ መዋረድ የለም፣ አሁን ከዚህ በላይ መሞት የለም። ያሉ ከብቶች አልቀዋል፣ ያሉ ሀብቶች አልቀዋል። በዛ ላይ እኔ ለዚህ መስዋዕት ማቀርበው ለአምልኮ የሚያደርገው ነገር የለኝ። ስለዚህ መሞት ፈልጋለሁ። የእናንተን አምላክ ኢየሱስ እሱ አምላክ ከሆነ እሱን አምኜ
የሚያደርገውን ያለው አለ። ከዛ ያንን የሰሙ አማኞች ቤተክርስቲያን ሄዱና የቤተክርስቲያን ሽማግሌዎችን ጠሩ። ከዛ በዛ ማለዳ የቤተክርስቲያን ሽማግሌዎች መጡ። ልክ የቤተክርስቲያን ሽማግሌዎች መጥተው እንዲህ በሩን አልፈው ሊገቡ ሲል እንደዚህ ሲመጡ ፋዘርን ከመሬት አነሳውና ጣራ ድርሶ ጣለው ላይ ማለት ሰይጣኑ እንግዲህ መጀመሪያ እኛ እግዚአብሔር ብለን ብናመልከው አሁን ፋዘርን ከመሬት አንስቶ ጣራውን አደረሰውና ጣለው። አረፋ ማስተፋቸው። ከዛ እንግዲህ እኔ ጠዋት ትምህርት ቤት ሊሄድ ነው። አንደኛ ሴሚስተር ተፈትኜ 6ኛ ክፍል ነበር። ከዛ ነው ትምህርት ቤት ለመሄድ እየተዘጋጀው ነበርኩ። ከዛ ሰዎችን አስወጣዋል። የመጡትን የቤተክርስቲያን ሽማግሌዎች ባይብል ይዘው ነው። እናንተ ስለገባችሁ ይኸው ፋዘርን እንደዚህ ባይብላችሁን ይሄን ይዛችሁ መታችሁ ስለገባችሁ ነው። ፋዘርን ስለረከሰ ሰይጣኑ ፋዘርን ሊገለው። ፋዘር ደግሞ እንግዲህ በጊዜው ሰይጣን አይደለም እግዚአብሔር ነው። ይሄ እኛ እግዚአብሔር ፋዘርን ሊገለው። ስለዚህ ውጡ አለ። ከሞተ ተጠያቂ ይሆናል። ከዛ ከበር ልክ እነሱ ሲወጡ ፋዘር ደህና ሆነና ፋዘር ግቡ፣ እኔ ለነፍሴ ምንም ቢሆን ተጠያቂ ነኝ፣ የምታደርጉትን በእኔ ላይ። ከዛ ሽማግሌዎች ተመልሰው ገቡ። መጸለይ ጀመሩ። እንግዲህ መጸለይ ሲጀመር ይሄ እግዚአብሔር ነኝ ብሎ ለስንት ዓመት የቆየው ማልቀስ ጀመረ። ፋዘር እንግዲህ ማልቀስ ጀመረ። አረፋ ማስተፋቱን ቀጠለ እንደገና። ከዛ መጮህ ጀመረ። ከዛ የጮኸ የኔ ጫካ ሄዳለሁ እንጨት ላይ ምናምን ሄዳለሁ ብሎ ከዛ ጸልየው እንደዛ ጮሆ አወጡት። ከዛ ሰይጣን እንደዚህ እንደመወጣ በእነሱ እንደመወጣ እና አይቼም አላውቅም። የዛን ያየሁት። ከዛ ከወጡ በኋላ እኔ በቃ ትምህርት ቤት ጓደኞቼ እንሂድ ምናምን ሲሉ አይ ፋዘር ይሞታል፣ አሁንም እኔ አላመንኩም። እኔ ፋዘር ይሞታል አሁንም ቢሆን መጥቶ ያ መንፈስ በጣም ስለምንፈራው መጥቶ ፋዘርን ይገለዋል። ስለዚህ እና አልሄድም ሲል የግድ በቃ ብለው እኔን ወሰዱ። አንደኛ ሴሚስተር ፈተናውን ተፈትኜ ተመልሼ እንግዲህ በቃ ፋዘርን አሁንም ቢሆን ሰይጣኑ ተመልሶ መጥቶ ገሎ ይሆናል ብዬ የለቅሶ ድምፅ ነው። ፋዘር እንግዲህ ከሞተ በኋላ የለቅሶ ድምፅ መንገድ ላይ እየሰማው ነው፣ በስጋት እየሰማው ነው። ሲመጣ ፋዘር ፈታ ብሎ በቃ ማጎስ ምናምን ጨምሮበት ተቀምጦ እንደዚህ እግሩን አጣምሮ ተቀምጦ በቃ ፋዘር ከሰዎች ጋር ያወራው ሰው ሁሉ ሞልቷል። ቤቱን በቃ ፈታ ብሎ ያው እና እሺ ኢየሱስ እንግዲህ ለኔ ኢየሱስ የሚፈታ ፍቺ ነው። ፍቺ ማለት ብዙ እስራት ውስጥ ነው። ያ ብዙ እስራት የሰይጣን እስራት ብቻም ሳይሆን እበቅ ከሰዎች ጋር ያለ ማህበራዊ ላይፋችን ራሱ የተመተለ በኋላ ነው። ከሰዎች ጋር ያለ ለሰዎች የምንሰጠው ቦታ ራሱ በጣም የተመተለ እና ስንፈታ ከሰዎች ጋር ለሰዎች ትክክለኛ ቦታ ራሱ መስጠት ጀመረ እና ኢየሱስ አዳኝ ነው። አዳኝ ብቻ ሳይሆን ከእንዲህ አይነት ሜንታሊ ብዙ አሁን የማያምኑ ሰው ሜንታሊ ብዙ የታሰረበት ጉዳይ ከማህበረሰብ ጋር እንደምኖረው ለነጋችን ራሱ የምናስብ እና ከዚህ ሁሉ ኢየሱስ ወጥቶናል። ኢየሱስ አዳኝ ነው። ኢየሱስ ለእኔ ፈቺ ነው። ከታሰርኩበት ከማስበው ማይረባ ሀሳብ ለሰዎች ከምሰጠው መጥፎ አይነት ግምት ከዚህ ሁሉ ኢየሱስ ፈቶኛል። እግዚአብሔር ይመስገን። ኢየሱስ ለእኔ አዳኝና ፈቺ ነው። እንግዲህ በመጨረሻም አንድ ነገር መናገር የምፈልገው ነገር ምንድነው? እንግዲህ በጊዜው ሰዎች ሲጸልዩ ነበር፣ ወንጌልም ሲናገሩ ነበር። አሁንም ቢሆን አንዳንድ ቦታዎች እንደዚህ አይነት ሁኔታዎች አሉ ብዬ አስባለሁ፣ ይኖራሉ አሉ። ለዚህ አንደኛ ለነዛ ሰዎች በደንብ አድርገን መጸለይ አለ። ምክንያቱም እነዛ ሰዎች አውቀው አይደሉም። አሁን አንዳንድ ጊዜ እነዛ ሰዎች እንትን ብለው ነው ምናምን ብለን ልናስብ አይደለም፣ አውቀው የሚያደርጉ ይመስላል። ለምሳሌ ሲያጥላሉ፣ ሌሎች በተለይ በኢየሱስ የሚያምኑ ሰዎችን ሲያጥላሉ፣ የወረደ ናቸው የረከሱ ናቸው ምናምን ሲሉ ማለት ኢየሱስን ነው የሚያረክሱት። ስለዚህ ኢየሱስ ማን እንደሆነ ለበራለ ሰው ነው። ለዚህ ለነዛ ሰዎች አንድ መጸለይ ነው። በሌላ ደግሞ ምንድነው እንደዛ አይነት ሰዎች ደግሞ ለነዛ እንደ አይነት መልእክቶችን ቪዲዮዎችን ማየት የሚችሉ ከሆነ እንደዛ አይነት አምልኮ ውስጥ ያሉ ሰዎች ካሉ በእንደ አይነት ባህላዊ አሰራር ውስጥ ያሉ ካሉ በዚህ አጋጣሚ ማውራት የምፈልገው ምንድነው ኢየሱስ ብቻ ነው
ኢየሱስ ብቻ ነው አዳኝ፣ ኢየሱስ ብቻ ነው ፈቺ። ሌላው ፈታለሁ ብሎ ያስራል። አሁን ሰይጣን ሲያወጣ ነበር የኛ ቤቱ፣ ግን እያወጣ ሳይሆን እየዋሸ ነው ያለው ማለት ነው። በኋላ ላይ ምንድነው የሚያደርገው? ከኛ ቤት ወልዶ ወደዛ ሄዶ ሌላ ደግሞ የአምልኮ ቤት ይከፈታል። ሌላ እስራት ላይ እስራት ይጨምራል። ኢየሱስ ግን እውነተኛ አዳኝ፣ እውነተኛ ፈቺ ነው። እውነተኛ ከእስራት የሚፈታው ኢየሱስ ብቻ። ለዚህ ይህንን ነው ማስተላለፍ የሚፈልገው። ኢየሱስ ብቸኛ አዳኝ ነው። ለነፍስም ለሕይወትም ለሁሉ ነገር ኢየሱስ ብቻ አዳኝ ነው።